በዚህ በጀት ዓመት ተቀዛቅዞ የቆየውን የተፈጥሮ ሀብት ስራችንን በሞቀ ሁኔታ ለመስራት አጠቃላይ በወረዳ ደረጃ ከ1300 ሄክታር በላይ የአፈርና ውሃ ጥበቃ ለመስራት በቅድ ይዘን በቅድመ ዝግጅት ስራዎቻችን አጠቃላይ ወደ 32000 በላይ የሚሆን ህዝብ በዚህ የአፈርና ውሃ ጥበቃ ስራ በማሰማራት የቅድመ ዝግጅት ስራ ሰርተን በእንቅስቃሴ ላይ ነው ያለነው። እስካሁን ባለው አጠቃላይ በዚህ በታህሳስ ወር ሆኖ ስለሆነ ጥር 1 ጀምረን እስከዚያ ባለው ሁኔታዎች ሰብሎች ስለሚነሱ በንቅናቄ ወይም በሞቀ ደረጃ መደበኛ ስራችንን እናስቀጥላለን። አሁን ባለው ሁኔታ ግን የሙከራ ስራችን ነው እያሰራን ያለነ። እስከ ዓርብ እስከበት ሁኔታ ነው ያለው። እስከ ነገ ባለው የሙከራ ቀናችን እንጨርሳለን ማለት ነው። ጥር 1 ጀምረን ዋናው ስራ በይፋ ጀምር ነው የሚሆነው በንቅናቄ ማለት ነው። እንግዲህ ቅድም እንዳልኩት ለተወሰኑ 1-2 አመታት ያክል ተፈጥሮ ስራችን ተቀዛቅዞ የቆየበት ሁኔታ ነው ያለው። ከዛ በፊት ግን በደመቀ ሁኔታ ነው ስናሰራ የቆየ ነው። በስራችንም በየቀበሌው በየተፋሰሱ መሰረታዊ የሆኑ የተፋሰስ ልማቶች ለምተው ከቱርፋቱ አርሶ አደራችን በሰፊ ሁኔታ እየተጠቀመ ነው ያለው። ጎለበቱ በመምጣታቸው ከነዚህ እየተለፈ የመስኖ ልማቱ ላይም አርሶ አደራችን ተቋዳሽ እየሆነ ያለበት ሁኔታ ነው ያለ ማለት ነው።